ዛሬ እንግዲህ የምንሰራው አሳ ነው። አሳ እዚህ ጋር ሰላጣ አለ፣ እዚህ ጋር ሩዝ አለ፣ ሩዝ አለ። ይሄኛውን ደግሞ እንዴት አድርጌ በነጭ ሽንኩርትና በፍልፍል አስወጥ እንዴት አድርጌ እንደምቀባው ምን እንደምቀባው ደግሞ አሳያችኋለሁ ማለት ነው። እዚህ ጋር ያዘጋጀሁት ነጭ ሽንኩርትና ትንሽዬ ሌሙ፣ ትንሽዬ ሄል አለው፣ ጥቁር ቅመም፣ ፍልፍል አስወጥ አለው። ፍልፍል አስወጥ ይሄንን በደንብ ቀላቅለውና ትንሽ ጨው እናደርግበታለን። ከዛ በኋላ አሳውን እንደዚህ ውስጡን ከላይ አድርገን በደንብ እንቀባዋለን ማለት ነው። ለምን በኋላ ስንጠብሰው አሪፍ ቴስት አለው ማለት ነው በእርግጥ ለመቅረጽ ብዙም እየተመቸኝ አይደለም፣ ግን ለማሳየት ያህል ነው። ይኸውላችሁ እንግዲህ በዚህ ሁኔታ ቀብቼ ጨርሼዋለሁ ማለት ነው። ብዙም ለመቅረጽ ስለማይመቸኝ ነው ማለት ነው። በዚህ ሁኔታ ቀብቼ ጨርሼዋለሁ ውስጡ ጨምሩ ማለት ነው። ይኸውላችሁ ቅድም ነጭ ሽንኩርት እና ቅመማ ቅመም የቀባሁት አሳ አሁን ልጠብሰው ነው። ዱቄቱን ብዙም አላበዛበትም። ለምን እንደ ልጥ ነገር እንዳይሆንብኝ ማለት ነው። በስሱ ማለት ነው ዱቄቱን ማረግበት። ማለት ነው። እና ይሄንን ደግሞ ስታደርጉት ዘይቱ በደንብ መጋል አለበት። በጋለ ዘይት ላይ ነው መሆን ያለበት ማለት ነው ወዶችዬ። እና ዘይቱ በደንብ መጋል አለበት። መጨረሻው ይሄ ይመስላል ማለት ነው። መጨረሻው ይሄን ይመስላል ማለት ነው። መጨረሻው ይሄ ይመስላል ማለት ነው። መጨረሻው